ይህ ቤተ ጉራጌ ኔትወርክ ዩቲዩብ ቻናል ቤተ ጉራጌ ኔትወርክ ዩቲዩብ ቻናል ወቅታዊ እንዲሁም ሰበር መረጃዎችን ያስደምጣችኋል። አብራችሁን ቆዩ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤና ሁሉ ከናንተ ጋር ይሁን እያልኩ ዛሬም እንደተለመደው ወቅታዊ መረጃዎችን ይዤላችሁ ብቅ ብያለሁ። ክቡራን ተከታታዮቻችን እንግዲህ ቻናላችን ከጀመርነው በቅርብ ጊዜ እንደሆነ ይታወቃል። ሆኖም ግን ዩቲዩብ የሚፈልገውን 1000 ሰብስክራይበር እና 4000 ሰዓቶችን ለማሟላት ከጫፍ ደርሷል። በዚህም ቻናላችን 1000 ሰብስክራይበር የሞላው ቆይቷል። ወደ 1300 ተከታዮችን ለማፍራት የተቃረበበት ጊዜ ነው የሚገኘው። እንዲሁም እስከ 3400 የእይታ ሰዓቶችን አሟልቶ እንግዲህ ይህ ሁሉ የእናንተ ጥረትና የእናንተ ውጤት ነው። እናመሰግናለን። ወደ ያስኳቸው መልእክቶች ከማምራቴ በፊት በቅድሚያ መልእክት ይኖረኛል። ይህ መልእክት ምንድነው? ዓለም በዚህ ጊዜ በኮሮና ቫይረስ ስጋት እየተናጠች ትገኛለች። ብሎም ሀገራችን ኢትዮጵያም በዚህ ስጋት አንዱ ሰለባ የሆነች ሀገር ነች። እንዲሁም ብዙዎቻችን በስደት የምንገኝ ሰዎች ነን። እንዲሁም ሀገር ውስጥ የምንገኝም በተለያየ የስራ መስክ ተሰማርተን የምንገኝ ሰዎች ነን። ሆኖም ግን የጉራጌ ሕዝብ በተለያየ ቦታ ላይ ተበትኖ ነው የሚገኘው በስራ ምክንያት ማለት ነው። በዚሁም እንግዲህ በኮሮና ቫይረስ ምክንያት በርካታ ስራዎች ሀገራችን ውስጥ መዘጋታቸው ይታወሳል። በዚህም በርካታ ሰዎች ስራቸውን ማቋረጣቸው ተከትሎ ባሉበት ቦታ መሆን ሲጠበቅባቸው ከከተማ ወደ ክፍለ ሀገር በመሄድ ምንም ወደማያውቁት እና ወደ አልተማሩት ማህበረሰባችን በመሄድ እንግዲህ የበሽታውን እንቅስቃሴ ለማስፋት በሚመስል ሁኔታ እንደዚህ አይነት ተግባራቶችን እያየን ነው። ህገወጥ አይነት ፍልሰቶች፣ እነኚህ ህገወጥ ፍልሰቶች ቢቆሙ የሚል የግል መልእክቴን አስተላልፋለሁ። እንግዲህ በርካታዎቹ ከአዲስ አበባ በኮንትራት መኪና ይዘው በማታ ጉዞ እየወጡ እንደሆነ ነው የሰማሁት። እንግዲህ ይህ ነገር ይቆም የሚል መልእክት አለኝ። አመሰግናለሁ። እንግዲህ የዛሬ ቀዳሚው መረጃ የሚሆነው የኮሮና ቫይረስ ወረርሽኝ ተከትሎ በዞናችን በጉራጌ ዞን ውስጥ እየተደረጉ ያሉ የበጎ ስራዎችና የደግ ልቦች ለጋስ እጅ እንመለከታለን። እንግዲህ የጉራጌ ዞን የኮሮና ቫይረስ ወረርሽኝን ለመከላከል የተቋቋመው የገቢ አሰባሳቢ ግብረ ኃይል እስከ 100 ሚሊዮን ብር ለማሰባሰብ ግብ ጥሎ እየተንቀሳቀሰ መሆኑ እየተገለጸ ነው የሚገኘው። እስካሁን በተደረጉ ንቅናቄዎች የመንግስት ተቋማት ሳይጨምር በግለሰብ ደረጃ የተሰበሰቡ ስንመለከት ቡታጅራ ከተማ ላይ ዶክተር ጸጋዬ ዘውዴ 32 ክፍል ያለው ጂ+ ፎቅ አበርክተዋል። ማርቆስ ባኔር 35 ክፍል ያለው የኤምኤስ ትምህርት ቤት ለዚህ ቫይረስ ወረርሽኝ መከላከያ ይሆን ዘንድ መስጠት ችለዋል። ሰፋ ሴፍቲ ኤሌክትሮኒክስ አንድ ትልቅ መጋዘን መስጠት ችለዋል። እንግዲህ ወደ ዞን ዋና ከተማ ወልቂጤ ስንሄድ አቶ ይቁም መንግስት 25 አልጋ ያለው ክፍል ዴሰና ሆቴልን ሰጥተዋል። አረቅት ስንሄድ ህንባት አክሲዮን ማህበር 9 ክፍል ያለው የእንግዳ ማረፊያ ለዚህ ወረርሽኝ መከላከያ አገልግሎት እንዲውል መፍቀዳቸው ተነግሯል። እንዲሁም በገንዘብ ደረጃ ስንመለከት የወልቂጤ ከነማ እግር ኳስ ክለብ 500,000፣ አቶ አበባው ሰለሞን 100,000 ከወልቂጤ፣ አቶ አስፋው አረጋው 100,000 ከቡታጅራ፣ ወይዘሮ ብዙአየሁ ረጀቦ 100,000 ከቡታጅራ እንዲሁም ወይነት የገቡ የወጣቶች ስብስብ በአይነትና በገንዘብ ወልቂጤ ከተማ ላይ ከ78,000 ብር በላይ መሰብሰብ መቻላቸውና በየደረጃው ይህን ስራ ያስተባበሩ አካላትና ለለጋሾችም ጭምር አርአያነት ላለው ተግባራቸው መስጋና ተችሏቸዋል። እንግዲህ ይህ የበጎ አድራጎት ስራ በዞናችን እየተካሄደ ነው የሚገኘው። ሌሎችም የበጎ አድራጎት ስራዎች አሉ። እኛም ጠብቀን እንግዲህ ለናንተ የምናደርስ ነው የሚሆነው። ሌላኛው የበጎ አድራጎት ስራ በጉራጌ ዞን ውስጥ በቡታጅራ ከተማ እንግዲህ የካፍ ሆቴል ባለቤት ለከተማው አስተዳደር ድጋፍ ማድረጋቸው ተነግሯል። ከተማ አስተዳደሩ የቫይረሱ ስርጭትን ለመከላከልና ለቅድመ ጥንቃቄ ለሚያደርገው የሀብት ማሰባሰብ የካፍ ሆቴል ባለቤት የሆኑት አቶ ፍቃዱ አሱሬ በዛሬው ዕለት ድጋፍ ማድረግ ችሏል። ለከተማው እድገት ፈርቀዳጅ የሆኑት አቶ ፍቃዱ ካፍ ሆቴል ለኮሮና ቫይረስ ለመከላከል 100,000 ብር ለግሷል። እንዲሁም በተጨማሪ መናኸሪያ አጠገብ የሚገኘው መሳይ ህንጻ 3ኛ ፎቅ ላይ የሚገኘውን አዳራሽ ለዚሁ ዓላማ
እንዲገለገሉበት ፈቅዷል። እንግዲህ መረጃው የቡታጀራ ከተማ አስተዳደር ጽህፈት ቤት። ሌላኛው የበጎ አድራጎት ስራ የምንመለከተው የወልቂጤ ዩኒቨርሲቲ ነው። እንግዲህ የወልቂጤ ዩኒቨርሲቲ ከጉራጌ ዞን ጤና መምሪያ ጋር በመሆን ዓለም አቀፍ ስጋት የሆነውን የኮሮና ቫይረስ በሽታን ለመከላከል ዘርፈ ብዙ ስራዎችን እየሰራ እንደሆነም ተገልጿል። የጉራጌ ዞን ጤና መምሪያ ኃላፊ፣ የወልቂጤ ዩኒቨርሲቲ ፕሬዝዳንትና ምክትል ፕሬዝዳንት ከአጣጥ ሆስፒታል ከሚገኙ ዶክተሮች በኮሮና ቅድመ መከላከል ላይ አጠር ያለች ውይይት አካሂዷል። በዚሁም የዩኒቨርሲቲው በዞኑ ለሚገኙ የሕክምና ባለሙያዎች የሚሆኑ 400 የንጽህና መጠበቂያ ሳኒታይዘር እንዲሁም ለዞኑ ጤና አስረክቧል። የጉራጌ ዞን ጤና መምሪያ ኃላፊ አቶ ፋሲካ አለሙ እንዳሉት ዓለም አቀፍ ስጋት የሆነውን የኮሮና ቫይረስ ለመከላከል በዞኑ ቴክኒክ እና አብይ ኮሚቴ በማቋቋም ሰፊ ስራዎች እየተሰሩ እንደሆነ ተነግሯል። የወልቂጤ ዩኒቨርሲቲ ዞኑን በማገዝ ረገድ አበረታች የሚባል ስራ እየሰራ እንደሆነም ተናግረው በጤና ጣቢያው ወረዳ ላይ ያሉ ከ174 በላይ የሚሆኑ ባለሙያዎችና በኮሮና ቫይረስ በሽታ መከላከል ላይ ሕክምና ላይ ስልጠና መሰጠቱም አስታውሰው ይህን ስልጠና ሆስፒታሎችና ጤና ጣቢያዎች እንዴት እየሰሩ እንደሆነ ለማየት የተደረገ ጉብኝት እንደሆነም ከጉራጌ ዞን መንግስት ኮሚኒኬሽን ቢሮ የተገኘው መረጃ ያመለክታል። ኛው መረጃችን የሚሆነው እንግዲህ ከዚህ ከኮቪድ-19 ወረርሽኝ መከሰት ጋር ተከትሎ የዋጋ ጭማሪ ባደረጉ 557 የንግድ ድርጅቶች ላይ እርምጃ መወሰዱን የጉራጌ ዞን ንግድና ገበያ ልማት መምሪያ አስታውቋል። የቫይረሱን ወረርሽኝ ተከትሎ የዋጋ ጭማሪ የሚያደርጉ የንግድ ድርጅቶችና አረቄ፣ ጫትና ሺሻ ቤቶች ቁጥር እየተበራከተ ይገኛል። እንዲሁም የጉራጌ ዞን ንግድና ገበያ ልማት መምሪያ ኃላፊ አቶ መሐመድ አማን በሰጡት መረጃ በዞኑ የሚገኙ ወረዳዎችና የከተማ አስተዳደሮች ግብረ ኃይል በማቋቋም በቫይረሱ ስርጭት አስከፊነትና መከላከያ መንገዶች ላይ ለህብረተሰቡ ግንዛቤ እየፈጠረለት ይገኛል። ይሁን እንጂ አንዳንድ የንግድ ድርጅቶች ሰው ሰራሽ የዋጋ ንረት እንዲከሰትና የዋጋ ጭማሪ በማድረግ የህብረተሰቡ ኑሮ ጫና ውስጥ የሚከቱ በመሆናቸው በመሰል ድርጊቶቻቸው ላይ የሚሳተፉ ነጋዴዎች ላይ የተጠናከረ እርምጃ እንደሚወሰድም አቶ መሐመድ ገልጿል። ይህ መረጃ እስከተጠናከረበት ሰዓት በዞኑ በተለያዩ ወረዳዎችና ከተማ አስተዳደሮች 3 ፋርማሲዎች፣ 14 የእህል መጋዘኖች፣ 89 የሸቀጣ ሸቀጥ መደብሮች፣ 5 ምግብ ቤቶች፣ 4 የባልትና መሸጫ ሱቆች እንዲሁም 324 የፑል ቤቶች፣ 30 የከረምቡላ ቤቶች፣ 77 ጫት ቤቶች እንዲሁም 5 አረቄ ቤቶች፣ 3 ጭፈራ ቤቶች፣ 4 ሱፐርማርኬቶች እና እንደ ነዳጅ ማደያ አንድ ነዳጅ ማደያ በድምሩ 557 የንግድ ድርጅቶች ላይ እርምጃ የተወሰደ ሲሆን 194 የሺሻ እቃዎች መወረሳቸው ኃላፊው ተናግሯል። በመሆኑም የንግዱ ማህበረሰብ በዚህ ከባድ ወቅት ሰብአዊነት በተላበሰ መልኩ ህብረተሰባችንን ማገልገል ሲጠበቅባቸው በእንደዚህ አይነት እኩይ ተግባራት እየተመለከትናቸው እንገኛለን። በጣም አሳፋሪ ስራ ነው። እባካችሁ ብዙዎቻችን ከዚህ እኩይ ተግባራችን እንውጣና ሰብአዊነት የተላበሰ ተግባር እናካሄድ። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ ለዛሬ ያስኳቸው መረጃዎች እነኚህ ይመስሉ ነበረ። በአጠቃላይ መረጃዎቹ ከበጎ አድራጎት ጋር የተያዙ መረጃዎች ነበሩ። እኛም በቻልነው ያክል ለሰዎች ግንዛቤ ከመፍጠር ተነስተን እስከ ቻልነውን ድጋፍ በማድረግ ኃላፊነታችን እንወጣ። አመሰግናለሁ። በያላችሁበት ሰላም፣ ፍቅር፣ ጤና ሁሉ ከእናንተ ጋር ይሁን። ባይ ባይ። ይመቻችሁ።